ሁሉም ሰው ማለት ይቻላል ሁላችንም ለውጥን እንፈልጋለን። ለውጥም የማይፈልግ የለም። አሁን ለምሳሌ አንድ ሰው ስፖርት መስራት ከፈለገ እዚህ ቁጭ ብሎ ስላሰበ አይደለም ሊለወጥ የሚችለው። ጂም መግባት አለበት፣ የተለያዩ እንቅስቃሴዎችን ማድረግ አለበት እና ህይወቱ ላይ በዛን ሰዓት የሆነ ነገር ሲፈጠር ያያል እና ሁላችንም የሆነ ነገር ከሰራን ነው ማለትም ከልባችን ከሰራን ነው ያንን ነገር በቃ ህይወታችን ላይ ግዴታ ማለት ነው ግዴታ የሆነ ነገር ይፈጠራል። አሁን እኔ ሁሌ ዩቲዩብ ስገባ በዩቲዩብ እንዲህ አይነት ብር ሰራው፣ በዩቲዩብ እንዲህ አይነት ዶላር ዩሮ ሰራው የሚሉ በቃ ወሬዎች ናቸውና የሚመጡት። ለምን እኛ እዚህ ጋር ቁጭ ብለን የነሱን ማድመጥ ብቻ ሆነ? ለምን ደማን ተገበረው? ወደ ተግባር መግባት አለብን። ሲመች መስራት አይደለም የተግባር ሰው ነው። ጊዜያዊ ደስታ የሚሰጡን ነገሮች በጥበብ ለፋቸው። ለእውነተኛ ደስታ ስትል አሁን የማይጠቅሙህን ሰዎች፣ ነገሮች፣ ሁኔታዎች፣ ቦታዎች ሁሉ ከህይወት አውጣቸው። የተመረዘ እጅ ወይም እግር የሚቆረጠው ባለቤቱ ስለማይፈልገው አይደለም፣ ግን ሌሎቹን የሰውነት ክፍሎች ስለሚመርዛቸው። ስኬትና ደስታ መስዋዕትነት ይጠይቃል። ወዳጅ የሚጠቅምህን አሳምረህ ታውቃለህ። ቆራጡን የተግባር ሰው ሁን። ወይንም ደግሞ ሐሳብ ጠፍቷችሁ ነው አለ እኮ ብዙ አሁን እነ ቻትጂፒቲ እና ዲፕሲክ በቃ እዛ ላይ ገብታችሁ የሆነ ኮንተንት ተጠይቁት። በቃ ምን ላድርግ እስቲ ዩቲዩብ መጀመር ፈልጌ ነበረ፣ ምን አይነት ብጀምረው ያዋጣኛል፣ ምን አይነት ብጀምር ከፍተኛ ቪው ላገኝ እችላለሁ ምናምን ብላችሁ ጠይቁት። አሁን እኔ ይሄንን ቪዲዮ የጀመርኩት የሆነ ነገር ተመቻችቶልኝ ወይ የሆነ ማይክ ገዝቼ ወይ ደህና ካሜራ ገዝቼ አይደለም። አሁን አብዛኞቻችን በቃ ፊልም ቆራርጠን የፊልሙን እንትን ተርጉመን ነውና የምናቀርበው። በሱ ራሱ አለ አሁን ለምሳሌ ፊልም ተርጉሞ ለቀው ምናምን በቃ በሱ ራሱ ገቢ ያገኙ አሉ። ሁሉ ላንተ ለምንድነው ይሄን ያያችሁ ለምንድነው ማጀሙሉት? አሁን ላይ የሁላችንም ሐሳብ ማለት ይቻላል በቃ ዩቲዩብ እኮ ኢትዮጵያ ውስጥ አይከፍልም። እንዲህ አይነት ሐሳቦችን ከውስጣችን ማውጣት አለብን። ስታስቡት እንዴት ነው ይሄ ሁሉ ዩቲዩበር ቁጭ ብሎ የለፈለፈ ያለው ስለማይከፈል ይመስላችኋል? ይከፈላል፣ በጣም ይሰራበታል፣ ገንዘብ ይሰራበታል። እና ጀምሩ በቃ ምንም ሊይዛችሁ አይገባም። የሆነ ነገር አጫጭር እንኳን ሾርት እየለቀቃችሁ አካውንታችሁን ማየት ትችላላችሁ በዛው አይደል? እኔ የጀመርኩት አሁን ምንም በቃ ቼክ አፕ ላድርግ በሚል ነው። መጀመሪያ ላይ ሾርት መልቀቅ ጀመርኩኝ እና ከፍተኛ ቪው ማግኘት ጀመርኩ። ምንም የራሴ የሆነ ቪዲዮ እንኳን የለቀኩኝ አልነበረም። ልንፈራ እንችላለን፣ ግን ፍራቻን ከውስጣችን ማውጣት አለብን። እኔ በኤአይ ቪዲዮ ነበርና የጀመርኩት፣ በሱ ከፍተኛ ቪው ማግኘት ጀመርኩ እና ባጭሩ ምን ልላችሁ ፈልጌ ነው በቃ አሁኑኑ ጀምሩ። ቀጥታ ግቡ፣ እንዴት አካውንት እንደሚከፈት ምናምን አለ፣ ሰርች አድርጉ እዩና አለ። አሁን ዩቲዩብ ራሱን አፕዴት ካረገ በኋላ ብዙ የተለያዩ ኤአይ ፊቸሮችን አቅርቦልናል። ለምሳሌ እዛ ላይ ዝም ብላችሁ የሆነ ስክሪፕት ጽፋችሁለት ብትሰጡት እሱ በቪዲዮ አድርጎ ይሰጣችኋል እና እሱም በፖስት ብታደርጉት የሆነ በቃ እይታ እንኳን ያገኝላችኋል ማለት ነው። እና በቃ ተነሱ። ምንም ቲክቶክ እዚህ ጋር ያያችሁ መዋላችሁ ምንም ሊጠቅማችሁ አይችልም። የምር ነው ምላችሁ፣ ምንም አይጠቅማችሁም። በቃ እዚህ ጋር ሰዓት እየገደላችሁ ነው። እዚህ ጋር ግን ቪዲዮ እያያችሁ እንዲህ ሾርት እየለቀቃችሁ እንኳን አካውንታችሁን ማሳደግ ትችላላችሁ ማለት ነው። እና በቃ ምንም ሊያገዳችሁ አይገባም። አሁኑኑ ግቡ። በቃ የኔን ቪዲዮ አይታችሁ እንደጨረሳችሁት ግቡ፣ ክፈቱ፣ በቃ ጀምሩ። ስትጀምሩ ደግሞ ተስፋ መቁረጥ የለባችሁም። አንዳንዶቹ በቃ ይጀምሩና ቪው አላገኘ ሲል ሚተው አሉ። በቃ መተው ሳይሆን ሌላ ኮንተንት ፈልጎ መስራት ነው። ምንም መተው መፍትሄ ሊሆን አይችልም። አሁን የትኛውም ዩቲዩበር ብታዩ አጀማመሩ የትኛውም የተቃናለት የለም። የሆነ ነገር ከመጀመሪያው ጀምሮ ተሳክቶለት እዚህ የደረሰ የለም። ሁሉም የሆነ ችግር ነበረ፣ ግን እሱን ችግር የምታስተካክሉት ራሳችሁ ናችሁ፣ ተስፋ ባለመቁረጥ ማለት ነው። ሁሉም ሰው ሀብታም መሆንን ይፈልጋል፣ ሀብታም መሆንም አይፈልግ የለም። በርግጥ ብቻ ግን አሁን ያላችሁበት ሁኔታ ነው ያኛውን ነገር ሊያሳምርላችሁ የሚችለው። እና በቃ ልፉ፣ ትጉ። በቃ ሁሉም ነገር በመስራት ነው የሚመጣው። በቃ ያለ መስራት ምንም
እዚህ ጋር ሳሰራ መብላት በጣም ከባድ ነው። በዚህ ሁሉ ውስጥ ደግሞ ፈጣሪያችሁን አስቀድሙ። በምትሰሩበት ሁሉ ነገር ላይ ፈጣሪያችሁን አስቀድሙ። የትኛውም ሃይማኖት ተከታይ ልትሆኑ ትችላላችሁ፣ ግን በዚህ ሁሉ ውስጥ ፈጣሪን ካስቀደማችሁ የምሬን ነው የምላችሁ ስኬታማ ትሆናላችሁ። በጣም ይሳካላችኋል። ፈጣሪ በጣም የሚለፋ ሰው የሚተጋ ሰው በጣም ነው የሚጨምርለት፣ ትጋቱ የሚጨምርለት ማለት ነው። እና ፈጣሪያችሁን አስቀድሙ። አብራችሁኝ ስለቆያችሁ የምር ከልብ ነው የማመሰግነው። እና ይሄንንም ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።